ባረንጓዴው የገጠር ተፈጥሮና በለመለመው ማሳ መካከል በምትገኝ አንዲት ውብ መንደር ውስጥ የዘርፌና የደበበ ትዳር ለብዙዎች የአርአያነት ምሳሌ ነበር። አብረው የኖሩባቸው 20 ዓመታት በፍቅር በትጋትና በታማኝነት የተሞሉ ነበሩ። ዘርፌ ከማለዳው የእርሻ ሥራ ጀምሮ እስከ ምሽቱ የቤት ውስጥ እንክብካቤ ድረስ ለባሏና ለቤተሰቦቹ ታማኝ አገልጋይ ነበረች። ነገር ግን በዚህ ሁሉ ዓመታት ውስጥ በትዳራቸው ላይ ያንዣበበው አንድ ጥቁር ጥላ ነበር። እርሱም ልጅ አለመውለዷ ነው። 20 ዓመታት ሙሉ የደበበ ወላጆች፣ የቅርብ ዘመዶች ዘርፌን በዓይነ ቁራኛ ያዩዋት ነበር። መጀመሪያ ላይ በሹክሹክታ የጀመረው ወቀሳ ዓመታት እያለፉ ሲሄዱ ወደ ግልጽ ስድብና ማግለል ተቀየረ። ይህች መካን የቤታችንን ዘር ያጠፋች እያሉ ስሟን አጠፉት። ደበበ ሚስቱን ይወዳት የነበረ ቢሆንም የቤተሰቦቹን ተጽዕኖና ያለ ልጅ እንዴት ትቀራለህ የሚለውን ወቀሳ መቋቋም አቃተው። በመጨረሻም የቤተሰቦቹ ግፊት አሸነፈ። አንድ ቀን ምሽት የደበበ አባትና ወንድሞች ወደ ቤት መጥተው ዘርፌን በቁጣ አስወጧት። ደበበ አንገቱን ደፍቶ ዝም አለ። ላስከፊው በደል ጥበቃ ሊሆናት አልቻለም። ዘርፌ የ20 ዓመት ትዳሯና ትጋቷ ባንድ ጀንበር እንደ ጉም ሲበን የለበሰችውን ልብስ ብቻ ይዛ በለቅሶና መንባ ከቤት ወጣች። ዓለም የተደፋችባት ያህል ተሰማት። ዘርፌ ከቀደመው መንደሯ ርቃ ማንም በማያውቃት ሌላ የገጠር መንደር ውስጥ አዲስ ሕይወት ለመጀመር ተገደደች። እዚያም በጉልበት ሥራ እየተደገፈች ስትኖር ተስፋ የተባለ ትሕትናና ደግነት የተሞላበት ገበሬ አገኘች። ተስፋ የዘርፌን ታሪክና ያሳለፈችውን መከራ ሁሉ ያውቅ ነበር። ነገር ግን እርሱ ያየው የእርሷን ንጹሕ ልብ፣ ታጋሽነትና ቅንነት ብቻ ነበር። ፈጣሪ የሰጠንን ተቀብለን በደስታ እንኖራለን በማለት ተስፋ ዘርፌን በሕጋዊ ጋብቻ አገባት። ከተጋቡ በአንድ ዓመት ጊዜ ውስጥ ማንም ያልጠበቀውና ሰብአዊ ጥበብ ያላሰበው ተአምር ተከሰተ። ዘርፌ ጸነሰች። ያ ሁሉ ዘመን መካን ተብላ የተሰደበችውና የተናቀችው ዘርፌ የመጀመሪያ ልጇን ወንድ ልጅ በሰላም ተገላገለች። ደስታዋ ወሰን አልነበረውም። ፈጣሪ ማኅፀኗን ብቻ ሳይሆን የተሰበረ ልቧንም ጠገነላት። በሚቀጥሉት ዓመታት ሌላ ሴት ልጅ ወለደች። የቅንነቷና የትዕግሥቷ ዋጋ በቤቷ ውስጥ በልጆች ሳቅ ተተካ። ከዕለታት አንድ ቀን በአዲሱ መንደሯ ትልቅ የገበያ ቀን ነበር። ዘርፌ ሁለቱን ልጆቿን አስከትላ ትልቁን ልጇን እያጫወተች ወደ ገበያ ስትመጣ ካለፈው ሕይወቷ የመጣ አንድ ሰውን ተመለከተች። የቀድሞ ባሏ ደበበ ነበር። ደበበ ዘርፌን ከራቀችበት ጊዜ ጀምሮ በቤተሰቦቹ ምርጫ ሌላ ሚስት አግብቶ ነበር። ነገር ግን በሚገርም ሁኔታ አዲሷ ሚስቱ ልጅ ልትወልድለት አልቻለችም ነበር። ደበበ በጥልቅ ሐዘንና ቁጭት ውስጥ ሆኖ ዘርፌን አያት። ልጆቿን አቅፋ በደስታና በክብር ስትራመድ ሲመለከት ያደረሱባት በደልና የእርሱ የፈሪነት ዋጋ ታወሰው። ዓይኖቻቸው ተገጣጠሙ። ዘርፌ ምንም አልተናገረችም፣ በጥላቻም አልተመለከተችውም። ነገር ግን የልጆቿን እጅ መያዟና በፊቷ ላይ የሚታየው ሰላም ለደበበ ትልቅ የህሊና ዱላ ነበር። የሰው ልጅ ፈርድና የፈጣሪ ውሳኔ የተለያዩ መሆናቸውን፣ መካንነትም የአንድ ወገን ብቻ እንዳልሆነ የተረዳው ደበበ እምባውን እየጠረገ በጸጸት ፊቱን አዞረ። ዘርፌ ግን ልጆቿን ይዛ ወደ ብሩህ ሕይወቷ ጉዞዋን ቀጠለች። መልእክቱ ቤተሰቦች ሆይ በልጆቻችሁ ትዳር መካከል አትግቡ፣ እነሱ ይፍቱት፣ ተዋቸው። የእናንተ ኃላፊነት ልጆቹን በስነ ምግባርና በእውቀት ኮትኩቶ ማሳደግና ለሀገራቸውም ለራሳቸውም ብቁ ዜጋ እንዲሆኑ መጣር ብቻ ነው። አዘጋጅና አቅራቢ በለጠ ሸቴ ዘሀገረ
ኢትዮጵያ።